ጌታ በኢየሱስ ክርስቶስ ስም የዛሬውን የመጀመሪያ የትምህርት ክፍለ ጊዜያችንን እንጀምራለን። እንግዲህ ይሄንን ትምህርት ስንማር ላሳስባችሁ የምወደው በጌታ ፍቅር ወገኖቼ ይህን ትምህርት ሙሉ ዕውቀት ስላለኝ ወይም ደግሞ የተሻልኩኝስ ስላለሁ አይደለም። ነገር ግን ባለፉት 30 ዓመታት በላይ ለእኔ ክርስቶስ በሚገባኝ መንገድ ያስተማረኝን እውነት እና በማንበብ በቤቱ ከኔ በተሻሉ አስተማሪዎች አባቶች እግር ስር በመማር ከህይወቴም ከተማርኩት ነገር በዚህ በፍጻሜ ዘመን ባለው ትውልድ መካከል አሁን በምናየው መንፈሳዊ መላሸቅ ውስጥ እኔም የበኩሌን ተከፍሎ ከተሰጠኝ ትንሽ መንፈሳዊ ዕውቀት ጥቂቶችን እንኳን ብጠቅም ብዬ ያዘጋጀሁት ትምህርት ነው። ብዙ ትምህርቶች አሉኝ። ወደፊትም እግዚአብሔር በረዳኝ መጠን የማካፍላችሁና እኔ ይህንን ፕሮግራም ሲይዝ ከዚህ የተሻለ አማራጭ እንደሌለ በብዙ ጎኑ አይቼ ነው። በዚህ መንፈሳዊ ነገርን ለመግለጥ አመቺ በሆነው በኢንተርኔቱ ዓለም በዚህ ቻናል ለመግለጥ የወደድኩትና ወገኖቼ በማንኛውም ሁኔታ ውስጥ በትምህርቴ ከዕውቀትም ማነስ ሲሆን ከአንዳንድ ነገሮች የተነሳ ባልገባችሁ ገብቷችሁም የተሻለ መረዳት ባላችሁ ነገር በኮሜንታችሁ አስተያየትን ትምህርትን እንድትሰጡኝ በጌታ ፍቅር እጠይቃለሁ እና ይህን ትምህርት የምትመለከቱ ወይም የምትካፈሉ ሰዎች ከኔ በተሻለ ዕውቀትና ጊዜ በጌታ ፊት እንዳሳልፋችሁ አንዳንዶችን አውቃለሁና ጌታ በረዳን መጠን እንካፈላለን። በተለይ እግዚአብሔር ባለፉት በአገልግሎት ዘመናቶቼ በእኔ ልብ ውስጥ ያኖር የነበረው ትውልድን ለክርስቶስ ምጽአት ማዘጋጀት የሚሆን ሸክም ነበር ያለኝና በየማገለግልባቸው መድረኮች ሁሉ ኢየሱስ ይመጣል ተዘጋጁ፣ ከዓለማዊ ልምምድ ከዓለም ከወረስናቸው እንዲሁም በስጋችን ውስጥ ካሉ መንፈሳዊ ውጊያዎችና ከሰይጣን አሰራር እያመለጥን ጌታ ኢየሱስ ክርስቶስ በሚመጣባት ሰዓትና ደቂቃ ለክርስቶስ ኢየሱስ መንግስት የበቃን ሆነን እንድንገኝ በሚል ብዙ መድረኮችን ከኔ ጋር ያገለገላችሁ በእኔም ጌታ አልፎ ያገለገላችሁ ወገኖች ታውቃላችሁ። እና በዚህ ዘመን እንዲህ አይነት አስተምሮቶች ለአሁን ላለችው ቤተክርስቲያን እና በዚህ ጄኔሬሽን ውስጥ አልመች ስላለ በዚህ አስተምሮት ውስጥ ላሉ መድረኮች ብዙ አይገኙም። ትውልድን ማስገንዘብ፣ ማስጠንቀቅ፣ ማስተማር፣ መምራት ከባድ የሆነበት ዘመን ነው። ትውልዱ ሊሰማ የሚወደው ትበላለህ፣ ትጠጣለህ፣ ትነዳለህ፣ 1000 ዓመት ትኖራለህ፣ በምድራዊ ሰክስድ በሆንክበት ነገር ላይ ትኩረት አድርግ፣ ሰማይ ገና ነው፣ የዓለምን ነገር አጣጥም፣ ትኩረትህ ውድድርህ ከዓለማዊ ቁሳዊ ከሆነው ነገር ጋር ይሁን እያሉ በሚያስተምሩ የዘመኑ አገልጋዮች ትውልድ ከክርስቶስ ጉያ እየተፈለቀቀ በዓለማዊ ቁስ ውስጥ ተሰውሮ በብዙ መባከን ባለበት በዚህ ዘመን
እኔ ባለኝ ጸጋ ይሄንን ነገር ጥቂት ባስገነዝብ ጥቂት ባሳስብ ብዬ የተዘጋጀሁበት ትምህርት ነው እና ይሄ ትምህርት ለብዙዎች እንዲደርስ አደራችሁን ሼር በማድረግ እንደገና ለእኔም ደግሞ ምክርና ፍቅርን በመግለጽ እንድታገለግሉኝ በጌታ ፍቅር እጠይቃለሁ። ዛሬ ለመጀመሪያ ጊዜ የምንማረው ክፍል በሁለተኛ ጴጥሮስ መልእክት ላይ ተንተርሼ ነው። ብዙ ትምህርቶች በእጄ ቢኖሩም ይሄ መልእክት ሐዋርያው ጴጥሮስ ሲጽፍ በዘመኑ ለነበሩት ቅዱሳን ወንድሞቹና እህቶቹ ዘመናትን ደግሞ ተሻግሮ በዚህ ዘመን ላለነው ለአሁን ጄኔሬሽን የሚጠቅም መለኮታዊ እጅግ ልዩ መገለጥ ያለው ትምህርት ነው። ሁለተኛ ጴጥሮስ እጅግ ያነጸኝ፣ እጅግ ያተጋኝ፣ እጅግ ደግሞ ሕይወቴን በክርስቶስ መምጣት ራሴን አዘጋጅቼ እንድኖር በብዙ የመከረኝ ክፍል ስለሆነ ነው። ትጋትን፣ ራስን መግዛትን፣ ማስተዋልን፣ ብዙ ምክርን ከዓለማዊ ምኞት ሸሽተን የመጣንኛ እንደገና ለዛ ዓለማዊ ምኞት ባርነት እንዳንገዛ ሐዋርያው ጴጥሮስ በተሰጠው መለኮታዊ የወንጌል አደራ ለተሰጠላት ለቤተ ክርስቲያን ሲያሳስብ የነበረውን ትምህርት ነው። በዚህ ትምህርት አባቶቻችን ታንጸውበት ዛሬ በአብ ቀኝ ባለው በክርስቶስ ኢየሱስ ቀኝ ተሰልፈዋል፣ በገነት አሉ። እኛም ይሄ ትውልድ በአባቶቻችን ምክርና ትምህርት ሊመጣ ካለው አስጨናቂና ክፉ ዘመን ሐዋርያው ጳውሎስ እንደጻፈው በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ እወቅ እንዳለ በዚህ ዕውቀት ይህንን የመጨረሻ ዘመን ያለውን ባህሪያት በሰው ሕይወት ውስጥ የሚገለጡ ባህሪያት በክፉ አነሳሽነትና በስጋ ተጽዕኖ የሚመጣውን ሕይወትን እንደ ምስጥ የሚበላ የኃጢአት እድፍ ምን ያህል ዋጋ እንደሚያስከፍል ጳውሎስ ወንድማችን ሐዋርያው ጳውሎስ እንደጻፈልን ጴጥሮስም ደግሞ ይህንን ማሳሰቢያ እጅግ ድንቅ በሆነ መንፈሳዊና መለኮታዊ በሆነ የቃል እውነት ገልጦልናል። እግዚአብሔር በዚህ በባሪያው በኩል ያገለገለን አገልግሎት እኛም እንድንጠቀምበት ዛሬ እጀምራለሁ። እስቲ ጥቂት ስለ ሐዋርያው ጴጥሮስ እንመልከት። ሐዋርያው ጴጥሮስ ከመባሉ በፊት በመጀመሪያ በስራው በሰሜናዊ ክፍል በገሊላ ባህር ውስጥ ወይም በገሊላ ሐይቅ አሳ አጥማጅ ሆኖ ከወንድሙ ጋር ቤተሰቡን የሚያስተዳድር አንድ አይሁዳዊ ነው። ጌታ ኢየሱስ ክርስቶስ በመጀመሪያ ይህንን ሰው ያገኘው ለእኔ እንደተገለጠልኝ የመጥምቁ ዮሐንስ ደቀ መዝሙር ከሆነው ከወንድሙ ከእንድሪያስ ባገኘው ጥቆማ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ መጽሐፍ ቅዱስ እንደሚነግረን በነገውም ደግሞ ዮሐንስ ከደቀ መዛሙርቱ ሁለቱ ቆመው ነበር። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። ሁለቱም ደቀ መዛሙርቱ ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዞር ብሎ ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜው መምህር ማለት ነው።
መታችሁ እዩ አላቸው። መጥተው የሚኖርበትን አዩ። በዛም ቀን በእርሱ ዘንድ ዋሉ። 10 ሰዓትም ያህል ነበረ። ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህን አግኝተነዋል አለው። ትርጓሜውም ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ሆይ ስምዖን ነህ፣ አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው ይላል። ጴጥሮስን በመጀመሪያ ጌታችን ኢየሱስ ክርስቶስን ባገኘው ጊዜ ጌታ ኢየሱስ ክርስቶስ ለጴጥሮስ የዮና ልጅ ስምዖን ሆይ አንተ ኬፋ ነህ አለው። የውስጥን የሚያውቅ ጌታችን ኢየሱስ ክርስቶስ ይህንን ሰው እስከ ስም መቀየር ድረስ የወደደውና የጠራው ባሪያ ነው። በዚህ ብቻ አላበቃም። በዚህ ቀን ኢየሱስ ክርስቶስን የተከተለ አይመስለኝም። እንደገና ወደ አሳ ማጥመዱ በተመለሰ ጊዜ በሉቃስ ወንጌል ምዕራፍ 5 ላይ ጴጥሮስ ከወንድሙ ከእንድርያስ ጋር በገሊላ ባህር አሳ በሚያጠምዱበት ጊዜ ኢየሱስ ክርስቶስ እንደገና ተገለጠላቸው። ኢየሱስም ወደ ስምዖን ጴጥሮስ ጀልባ መጥቶ ወይም ታንኳ መጥቶ ሊያገለግልበት ፍቃዱን ጠይቆ ለምኖት በጀልባ ውስጥ ከገባ በኋላ ኢየሱስ ክርስቶስ ይከተሉት የነበሩትን ብዙ ሕዝብ ካስተማረ በኋላ ሌሊቱን ሙሉ ሲለፉ ያደሩትና ምንም ነገር ያጡትን ተስፋ የቆረጡትን መረባቸውን የሚያጡትን እነኚህን ሁለት ወንድማማቾች በተለይ ጴጥሮስን ወደ ጥልቁ ታንኳይቱን እንዲያስገባ ከተናገረው በኋላ ወደ ቀኝ ጣሉት አላቸው። መረባቸውን ብዙ አሳ አጠመዱ። በዚህን ጊዜ ጴጥሮስ በሆነው ተአምር በተደረገው አደራረግ እጅግ ከመደነቁ የተነሳ በእግሩ ላይ ወድቆ እኔ ኃጢአተኛ ነኝና ከእኔ ተለይ አለው። ይህንን ጊዜ ጴጥሮስ በወደቀ ጊዜ ኢየሱስ ክርስቶስ እንዲህ አለው፣ ካሁን በኋላ ሰዎችን አጥማጅ እንጂ አሳ አጥማጅ አትሆንም አለና ያን በገሊላ ባህር ይንከራተት የነበረ በስራው በዛች ቀን ተስፋ ቆርጦ ዛሬ ምንም ነገር ትርፋማ ባልሆነባት ቀን ልቡ አዝኖ ወደ ቤቱ ሊመለስ ያለውንና ለጌታ አገልግሎት ታዛዥ ሆኖ የራሱን ያለችውን ባዶ ጀልባ ለጌታ በመስጠቱ ወደ ተሻለው ምዕራፍ እንዲሻገር ኢየሱስ ክርስቶስ ጠርቶት ጴጥሮስ ሁሉንም ትቶ እንደተከተለው እናያለን። ሐዋርያው ጴጥሮስ በመጽሐፍ ቅዱስ ላይ በጣም ከሚደንቀው ነገር ደግሞ በማቴዎስ ወንጌል ምዕራፍ 16 ላይ የምንመለከተው ነው። በዛ ክፍል ላይ ጌታችን ኢየሱስ ክርስቶስ ወደ ቂሳሪያ በሚሄድበት ጊዜ ደቀ መዛሙርቱን አንድ ጥያቄ ጠየቀ። ሰዎች ወይም ይሄ ትውልድ ስለ እኔ ምን ይላል ብሎ በጠየቀ ጊዜ ይከተሉት የነበሩት ሐዋርያት አንዱ ነብይ ነው፣ አንዳንዱም ደግሞ የተለያየ መልስን ሰጡት። ኤልያስ ነህ፣ ከነቢያት አንዱ ነህ እያሉ በተናገሩት ጊዜ ጴጥሮስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። ጌታም ይህንን ስጋና ደም አልነገረህም፣ የአባቴ ፍቃድ በአንተ ውስጥ ሆኗልና
አንተ ጴጥሮስ ነህ፣ በአንተ ላይ በዚህ ዓለት ላይ ቤተክርስቲያኔን እመሰርታለሁ፣ የገሃነም ደጆች አይችሏትም አለ። ሐዋርያ ጴጥሮስ በድካሙም በብርታቱም በመጽሐፍ ቅዱስ ላይ በጥያቄዎቹም ለእኛ መልስ የሚሆኑን ብዙ ድንቅ ነገሮችን ከጌታ ጋር በስጋ ወራት በነበረበት ዘመን የተማርንበት ወንድም ነው። ይህ ሐዋርያ ደቀ መዝሙር ከሆነ በኋላ በማቴዎስ ወንጌል ምዕራፍ 10 ላይ እንደምንመለከተው ሐዋርያ ሆነው ከተጠሩት ከ12ቱ ደቀ መዛሙርት አንዱ የስምዖን ልጅ ጴጥሮስ ነው። ስምዖን ጴጥሮስ ነው። ከዛም አልፎ ይህ ሰው የቤተ ክርስቲያን የሐዋርያት ሁሉ መሪ እንዲሆን ጌታ ኢየሱስ ክርስቶስ ቁልፍን የሰጠው ሰው ነው። ያሰረው የታሰረ እንዲሆን፣ የፈታው የተፈታ እንዲሆን ስልጣንን የተቀበለ ከሐዋርያት አንዱ ነው። የጌታን ሞትና ትንሣኤ የተመለከተ ከጌታ ጋር አብሮ በወጣበትና በገባበት ሁሉ ሲያገለግል አብሮት የነበረ፣ አብሮት መከራን የተቀበለ፣ ትንሣኤውን ያየ፣ በበዓለ 50 ቀንም የመንፈስ ቅዱስ ስጦታን የተቀበለ፣ በሐዋርያት መካከል ቆሞ ከነቢያት መጽሐፍት እየጠቀሰ ስለዚህ ዘመን በዘመኑ የነበሩት በበዓል ምክንያት በኢየሩሳሌም ተሰብስበው ለነበረው ለዛ ሁሉ ሕዝብ ይህ ዘመን በአባቶቻችን በነቢያት ሲነገር የነበረ በስጋ ለባሽ ላይ መንፈሴን አፈሳለሁ ብሎ እግዚአብሔር የተናገረለት ያ የትንቢት ቃል መፈጸሚያው ዘመን እንደሆነ ከተናገረ በኋላ ብዙዎች ወደ እግዚአብሔር መንግስት እንዲገቡ ያደረገ ወንድም ነው። ከዛም አልፎ በጌታ ወንጌል አገልግሎት ብዙ ምዕራፎችን የሄደ፣ ብዙ ስፍራ በአሕዛብም በአይሁዳውያን መካከል የወንጌልን አደራ የተወጣ፣ በሰማዕትነት በሮም አደባባይ ተዘቅዝቆ ተሰቅሎ እንደሞተ በቤተ ክርስቲያን ታሪክ የተመዘገበ ሆኖ ይገኛል። ስለዚህ ይህ ሰው በመጽሐፍ ቅዱስ ውስጥ ካሉት የመልእክት ክፍሎቹ ከሁለቱ አንዱ የሆነውን የጴጥሮስ መልእክትን፣ ሁለተኛውን የጴጥሮስ መልእክት ዛሬ በጥቂቱ እንጀምራለን። የሐዋርያው ጴጥሮስ ሁለተኛ መልእክት። ይቅርታ፣ አንዳንድ ጊዜ ግድፈቶች ካሉ ከይቅርታ ጋር እየጠየቅኩኝ የመጀመሪያዬን ስለሆነ ይሄ አገልግሎት ትንሽ የፍርሃትን መንፈስ በውስጥ ያለ፣ ያው ልምምዱ እስኪመጣ ድረስ ትንሽ ፍርሃትም በውስጥ ያለና ያው እንግዲህ ምን ይሉኝ የሚል አይነት በህይወታችን ይሉንታ ስላለ ትንሽ መደናበር ቢኖር ይቅርታ እጠይቃለሁ። ምንድነው የምንመለከተው? መጽሐፍ ቅዱስ ይህንን ሁለተኛ ጴጥሮስ ለመጻፉ መረጃዎች አሉን ወይ ብለን ስንመለከት የመልእክቱ ጸሐፊ ስምዖን ጴጥሮስ እንደሆነ ገልጾልናል። ምዕራፍ 1 ቁጥር 1 ላይ ስንመለከት ሐዋርያው ጴጥሮስ ራሱ ይህንን መልእክት እንደጻፈ ይነግረናል። ያው ከማስረጃ ጋር ብዙ መመራመር የምንወድበት ዘመን ስለሆነ ሐዋርያው ጴጥሮስ ይህንን መልእክት ራሱ እንደጻፈው ሐዋርያው ጴጥሮስ ይነግረናል። ጴጥሮስ ምዕራፍ 1 ላይ እንዲህ ይላል፣ የኢየሱስ ክርስቶስ ባሪያ የሆነ ስምዖን ጴጥሮስ ነው የሚለው። ከትልቅ ትህትና ጋር ነው ራሱን የሚገልጠው። ይህ ትልቅ ሐዋርያ የክርስቶስ ኢየሱስ ባሪያ ብሎ ነው ራሱን
የሚገልጠው። የግል ልምምዱን በተናገረበት ምንባብ ውስጥ ምዕራፍ 1 ከቁጥር 12 እስከ 15 አንደኛ መደብ ወይም ነጠላ ቁጥር ተውላጠ ስም በመጠቀም ኢየሱስ በተራራ ላይ በክብር በተገለጠ ጊዜ የዓይን ምስክር እንደነበረ ተናግሯል። እዚሁ ክፍል ላይ ምዕራፍ 1 ከቁጥር 16 እስከ 18 እና ቅድም እንደነገርኳችሁ ማቴዎስ 17 ላይ ከቁጥር 1 እስከ 5 በተራራው ኢየሱስ ክርስቶስ ልብሱ እንደ ነጭ በተቀየረበት ኤልያስና ሙሴ በተገለጡበት ስፍራ ይህንን የክብር አምላክ በመለኮታዊ ክብሩ ያየበትን ክፍል ይነግረናል። በዚሁ መልእክቱ ላይ ጴጥሮስ ይህ ሁለተኛ መልእክቱ መሆኑን የተናገረ ሲሆን 3:1 ላይ ይነግረናል። ጳውሎስ ደግሞ የተወደደ ወንድማችን እንደሆነ ያሳየናል። 3:15 ላይ ምዕራፍ 3:15 መጽሐፍ መልእክቱ የጴጥሮስ መሆኑን የመልእክቱ ባህሪ ይህንን ይገልጻል። የሁለተኛ ጴጥሮስ መልእክት እንደ አንደኛው መልእክት በመጀመሪያው ቤተክርስቲያን ዘንድ በስፋት የታወቀና የተረጋገጠ ባይሆንም በመጀመሪያው ምዕተ ዓመት መጨረሻ በሁለተኛው ምዕተ ዓመት ውስጥ ስልጣን ያለው መልእክት መሆኑን አምነው በመቀበል የተጠቀሙበት አንዳንዶች አሉ። ለምሳሌ ቄሌሚንጦስ የሚባለው የቤተክርስቲያን አባት በ95 ዓመተ ምህረት ጴጥሮስ መልእክቱን መጽሐፉ ኦሪገን እስከኖረበት ዘመን ድረስ እስከ 185 እና 253 ዓመተ ምህረት ነው የኖረው ኦሪገን። እስከዛ ድረስ ተቀባይነት አላገኘም ነበር። ኦሪገን በዚህ ጉዳይ ጥርጥር እንደነበረው ያንጸባረቀ ይመስላል። አብሳቢዮስ ግን በ265 እስከ 340 የኖረ የቤተ ክርስቲያን አባት ነው። በበኩሉ መልእክቱ በጴጥሮስ እንደተጻፈ ቢቀበልም ጥያቄ ውስጥ ካሉት መጽሐፍት ጋር ቆጥሮት ነበር። ከአብሳቢዮስ በኋላ ግን መልእክቱ በአጠቃላይ በቀኖናይነት ተቀባይነት አግኝቷል ይላል። ትንሽ በዛን ዘመን አወዛጋቢ የሆኑ ከሐዋርያት ወገን ሳይሆኑ ሐዋርያት ነን የሚሉ በሮም ካቶሊክ ቤተክርስቲያን ብዙ ወንጌላትና መጽሐፍት እንዳሉ ይነገራል። ቤተክርስቲያን ቀኖናውን ወይም የቤተክርስቲያንን ወይም የክርስቶስን መልእክት አያሟሉም ተብለው የተቀመጡ ብዙ መልእክት የተባሉ አሉ። ከነኛ ውስጥ በጥርጣሬ ተመልክተውት የነበረ ሲሆን መጨረሻ ሀብሳቢዮስ የሚባለው የቤተክርስቲያን አባት ወይም በዘመኑ አገልጋይ የነበረ በጥርጣሬ ቢመለከተው ተቀብሎት ስለነበረ ከዛን ጊዜ ጀምሮ በቤተክርስቲያን ውስጥ በቀኖናነት ተቀባይነት አግኝቶ ያው ካኖን ሆኗል። መጽሐፍ ቅዱስ ሆኖ ተጠርዟል ወይም በመጽሐፍ ቅዱስ ውስጥ ገብቷል። መልእክቱ የተጻፈበት ጊዜ ጴጥሮስ የመጀመሪያውን መልእክት ከጻፈ በኋላ ወደ ሕይወት ዘመኑ መጨረሻ አካባቢ ሁለተኛው መልእክት ጻፈ። ጴጥሮስ የተሰዋው በኔሮ ዘመን መንግስት በመሆኑ መልእክቱ የተጻፈው ከ65 እስከ 68 ዓመተ ምህረት ነው ተብሎ ይገመታል። የመጀመሪያውን መልእክት የጻፈው ከዛ ቀደም ብሎ ነው። የሁለተኛውን መልእክት ግን የጻፈው በሕይወቱ መጨረሻ ላይ ነው ይሄንን መልእክት የጻፈው ተብሎ ይታመናል እና እርግጠኛም ሆነው አባቶች ጽፈውታል። የመልእክቱ ተደራሲያን የሁለተኛ ጴጥሮስ መልእክት አንባቢያን በቁጥር 1 ላይ የተጠቀሱትና የእግዚአብሔርን ባህሪ የሚቀበሉትን የሚያውቁትን ከዚህ በታች የተዘረዘሩት አይነት ባህሪያት ያላቸው ማለትም ዕውቀት የጎደላቸውና ጽናት የሌላቸውን ሰዎች፣ አስነዋሪ ድርጊት የሚፈጽሙትን፣ ስግብግቦችን፣ በኃጢአት የረከሰ ምኞታቸውን ተከትለው የሚኖሩትን፣ ባለስልጣናት የሚንቁትን፣ በቀን የሚዘፍኑትን፣ ዓይናቸው ቅንዝርና የተሞላውን ከንቱ የማባበል ቃል የሚናገሩትን፣ ከሕግና ከስርዓት ነፃ ትወጣላችሁ እያሉ በጥፋት ባርነት የተሰማሩ ሆነው አዲስ አማኞችን የሚያጠምዱትን፣ አስቀድሞ የጽድቅን መንገድ አውቀው ወደኋላ ለመመለስ አስበው የነበሩትን ዘባቾችን
አንደኛው ጴጥሮስ በአንደኛው መልእክቱ ላይ በመጀመሪያ መልእክቱ ላይ ምእመኑ ከቤተ ክርስቲያን ውስጥ የሚመጣባቸውን ስደት እንዴት መቋቋም እንደሚገባቸው በአንደኛ ጴጥሮስ ላይ የውስጥ ስደትን ነው የሚያሳያቸው። በውስጥ ስደት ያለውን አንደኛ ጴጥሮስን ተመልከቱት። በውስጥ ያለ ኮንፍሊክት፣ ችግር፣ ስደት፣ መገፋፋት ሲሆን ሁለተኛው ላይ ደግሞ የሚያስተምራቸው ምንድነው የሚለን እዛ ክፍል ላይ በሁለተኛው መልእክቱ ግን ወደ ቤተ ክርስቲያን ከገቡት ሐሰተኛ አስተማሪዎች ከክፉ ሰራተኞች እንዴት ራሳቸውን መጠበቅ እንደሚገባቸው። የመጀመሪያው ስደት ነበረ፣ በውስጥም በውጭም ስደት ነበረ። በሮማውያን መንግስት አገዛዝ የነበረ ስደት ነበረ። በሁለተኛው ደግሞ በክፉ አስተምህሮት ቤተክርስቲያንን ለማፍረስ የሚተጉ ምእመን መስለው ምእመን ያልሆኑ፣ አማኝ መስለው አማኝ ያልሆኑ፣ አስተማሪ መስለው ሐሰተኛ ትምህርትን የሚያስተምሩ፣ መሪ መስለው ወደ ሲኦል የሚመሩ አስተማሪዎችና መሪዎች ስለነበሩ እነኝህን አደብ ለማስገዛት እንደገና ምእመኑ ደግሞ በክርስቶስ ኢየሱስ እምነት ቆሞ መንግስቱን የሚወርስበትን መንገድ የሚያሳይበት ክፍል ነው። የክርስቲያናዊ ሕይወት እድገት በማበረታታትና አማኞች የስህተትን ትምህርት ለመዋጋት የጌታን ዳግም ምጽአት በመጠባበቅ እንዲበረቱ ለመምከር፣ ለማሳሰብና ለማስተማር ያደረገው መልእክት ነው። ጌታ ኢየሱስ ክርስቶስ በነገር ሁሉ ይባርካችሁ። የሚቀጥለውን ትምህርት ደግሞ በሚቀጥለው ጊዜ እንቀጥላለን። ተባረኩ። አሜን።